ለግሸን ማርያም ሰላም ሰላም ለግሸን ማርያም ይባቤ ይባቤ በደብረ ከርቤ እንኳን ለግሸን ማርያም ዓመታዊ የንግስ በዓል በሰላም አደረሳችሁ። ግሸን ማርያም በወሎ ክፍለ ሀገር በአምባሰል አውራጃ ውስጥ የምትገኝ ደብር ናት። ይህች ደብር በሐይቅና በመቅደላ በደላንታ በየጁ መካከልና በበሸሎ ወንዝ አዋሳኝ የምትገኝ አንድ መግቢያ በር ብቻ ያላት ዙሪያውን በገደል የተከበበች አምባ ናት። በበሯ ከተገባ በኋላ ግቢዋ ከላይ ሜዳና መስቀለኛ ቦታ ነው። በ16ኛው ክፍለ ዘመን አጼ ላሊበላ ከቋጥኝ ድንጋይ ፈልፍለው እግዚአብሔር አብ የተሰኘ ቤተክርስቲያን በዚሁ ቦታ ሲያሰሩ ደብረ እግዚአብሔር ተብላ ተሰየመች። ብዙም ሳይቆይ ደብረ ነገሥት ተባለች። ከዚያም የሐይቅ እስጢፋኖስ ገዳም ሲመሰረት ሐይቅ ደብረ ነጎድጓድ ተብሎ ሲሰየም ግሸን የሐይቅ ግዛት በመሆኗ ደብረ ነጎድጓድ ተብላለች። በ14ኛው መቶ ክፍለ ዘመን ላይ በአጼ ዘርዓ ያዕቆብ ዘመነ መንግስት የክርስቶስ ግማደ መስቀሉ ግሸን ገብቶ ሲቀመጥ ደብረ ከርቤ ተብላ ተሰየመች። ከአጼ ድልናድ ዘመን እስከ 14ኛው ክፍለ ዘመን በአሁኑ ስያሜ ደብረ ከርቤ በመባል ትታወቅ ነበር። በዚህ ጊዜ የነበረው የቤተክርስቲያኑ አስተዳዳሪ መምህረ እስራኤል ዘደብረ ከርቤ ይባል ነበር። በመጨረሻም ከደብረ ከርቤ ግሸን ማርያም የሚል ስያሜ ያገኘች። አጼ ዘርዓ ያዕቆብ ግማደ መስቀሉን ይዘው እየገሰገሱ ስለመጡ በግዕዙ ገሰ ወይም ደግሞ በአማርኛው ገሰገሰ የሚለው ቃል ለቦታው ስያሜ ሆነ። በዘመናት ሂደት ገስ ወደ ግሸን የሚለው ስያሜ ተዛወረ። አካባቢውን በዚህ ስም ታወቀ። በዚያችም አምባ አጼ ዘርዓ ያዕቆብ ታላቅ ቤተክርስቲያን ሰርተው መስቀሉንና ሌሎች ንዋየ ቅዱሳቱን በየማዕረጋቸው የክብር ቦታ መድበው አስቀምጧቸው። ዘመኑን በ14ኛው መቶ ክፍለ ዘመን ነበረ። ከእስክንድርያ ሀገር ከመስቀሉ ጋር በልዩ ልዩ ሳጥን ተቆልፈው የመጡትም ንዋየ ቅዱሳት ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ለብሶት የነበረው ቀይ ልብስ፣ ከሮም የመጣ ከለሜዳ፣ ከአፍርጌ ሀገር የመጣው ሐሞት የጠጣበት ሰፍነጉ፣ የቅዱስ ዮሐንስ የሳለው የኩራት ርዕሱ ስዕል፣ ቅዱስ ሉቃስ የሳለው የእመቤታችን ስዕል፣ የበርካታ ቅዱሳን አጽምና በኢየሩሳሌም ውስጥ ከልዩ ልዩ ቅዱሳት መካናት የተቆነጠረ የመሬት አፈር፣ የዮርዳኖስ ውሃና በግብጽ ውስጥ ከሚገኙ ታላላቅ ገዳማት የተቆነጣጠረ አፈር ናቸው። የእነዚህን ንዋየ ቅዱሳት ዝርዝር አጼ ዘርዓ ያዕቆብ ለኢትዮጵያ ሕዝብና ለግሸን ካህናት በጽሑፍ በመዘርዘር ገልጸዋል። በዚያም ዘመን የነበሩ የኢትዮጵያ ጳጳሳት አባ ሚካኤልና አባ ገብርኤል የተባሉ ከንጉሱ ከአጼ ዘርዓ ያዕቆብ ጋር ሆነው የምህረት ቃል ኪዳን ለመቀበል በዚህች በግሸን ደብር ሱባኤ ገቡ። በሱባኤያቸው መጨረሻ መድኃኒታችን ኢየሱስ ክርስቶስ ተገልጾ ይህች ቦታ እኔ ተወልጄ ያደግኩባትን ኢየሩሳሌምን ትሁን፣ የተሰቀልኩባትን ቀራንዮን ትሁን፣ የተቀበርኩባትንም ጎልጎታን ትሁን፣ በዚህችም ቦታ እየመጣ የሚማጸነውን ሁሉ ቸርነት ትጎበኘዋለች፣ ጠለ ምህረት የማይለይባትም አላቸው። በዚያ ለተገኙት ምዕመናን ሁሉ በጽሑፍ ካሰሙ በኋላ ጠቅላላ የግማደ መስቀሉንና የሌሎች ታሪካዊ ንዋየ ቅዱሳትን ዝርዝር ታሪክ የያዘውን መጽሐፈ ጤፉት ብለው ሰይመው ድንጋጌውን ሁሉ በመዘርዘር ለግሸን እግዚአብሔር አብ ሰጡ። አጼ ዘርዓ ያዕቆብም በዚህች ብቻ ሳይወሰኑ እሌኒ የተሰኘችው ንግሥት በእመቤታችን ማርያም ስም ቤተ መቅደስ እንድትሰራ አዘው የእመቤታችን ማርያም ቤተክርስቲያን ከእግዚአብሔር አብ ቤተክርስቲያን አጠገብ አሳንጻ ጥር 21 ቀን ቅዳሴ ቤቱ ተከበረ። ይህችን ደብር ደብረ ከርቤ ብለው በመሰየም እንኳንስ ሰው የሰገረ ቆቅ የበረረ ወፍ እንዳይገደል ዳሯ እሳት መሃሏ ገነት ትሁን ብለው ደንብና ስርዓት በመጽሐፈ ጤፉት ውስጥ አጽፈዋል። በዚህ ምክንያት በየጊዜው የነገሱ የኢትዮጵያ ነገስታት፣ ጳጳሳት፣ መሳፍንትና መኳንንት ልዩ ልዩ ንዋየ ቅዱሳትንና መጽሐፍትን፣ የወርቅንና የብር ጻሕል ጽዋን፣ መስቀልንና የመሳሰሉትን ስጦታ አበርክተዋል። ግማደ መስቀሉ ከእስክንድርያ ስናር የገባው መስከረም 10 ቀን ቢሆንም ኢትዮጵያ ግሸን አምባ የገባበት መቅደስ ተሰርቶ ቅዳሴ ቤቱ የተከበረውና አጼ ዘርዓ ያዕቆብ ለመላው ኢትዮጵያ በጽሑፍ በመዘርዘር የገለጹበትም መስከረም 21 ቀን ነው። ይህን ዕለት በየዓመቱ በድምቀት ይከበራል። ምዕመናንም በግሸን ማርያም ለመገኘት ከዚያን ጊዜ ጀምሮ እስካሁን ድረስ ይሄዳሉ። ኃጢአታቸውን ለካህን ተናዘው ንስሐ ገብተው በዚህ ዕለት ወደ ግሸን ደብረ ከርቤ በመሄድ የሚጸልዩና የሚማጸኑ ሁሉ እስከ 7 ትውልድ ድረስ የምህረት ቃል ኪዳን እንደሚያገኙ ጤፉት በተባለችው መጽሐፍ ተጠቅሷል። የጌታችን የመድኃኒታችን ኢየሱስ ክርስቶስ ጸጋ፣ የእመቤታችን አማላጅነት፣ የግማደ መስቀሉ የአባቶቻችን ሊቃውንትና ነገስታት በረከት አይለየን። አሜን። ወደ ግሸን ልሂድ ወደ ግሸን ልሂድ ወደ ግሸን ልሂድ ወደ ግሸን ዳስሼ እንድባረክ ጸመ ለመላ
የመናኒው ጸሎት ልዩ ዕጣን የዋሻው ሻማ ነሽ የመብርሃን መዓዛሽ ሸተተኝ ከግሸን ትናፍቂኛለሽ ምን ልሁን ትርቢኝማለሽ ምን ልሁን